በፍጹም ልባችንን ለፍቅር ክፍት አናደርገው። ልጁንም በጭራሽ አናፈቅረው። አልገባኝም። ሊስትሮ ነህ? ሊስትሮ? አረ እኔ ሰው ነኝ። አይ ሊሊ አንቺ ሳት ሊስትሮን አቆላምጠሽ ሊሊ ያልሽው? እኔ እኮ በጣም ስለምወደው በገዛ ቤቴ በገዛ አልጋዬ ላይ ከሌላ ሴት ጋር ይዤው ይቅርታ አድርጌልኝ ነበር። ለአመዳም አመድ ምን ያደርግለታል? አመዱን እንዲያራግፍበና በሚገባ ሁሉንም ነገር ባሳብኩት መልኩ ነው እየሄደልኛለሁ። ልክ ሰሞኑን ቢዚ የሚያደርጉ ቺኮች በስተዋል። በሰላም ነው? ምን አገባ? አይ ለጠቅላላው ቀን እኔ እኮ በጣም ነው የማፈቅረው፣ ግን ደግሞ ገንዘብ በማጣት መቸገር አልፈልግም። እየገጠመላት ነው። ምን በር ህይወት እኮ ላንተ አይገባ። ዮኒ በእናትህ ይቅርታ አድርግ። ዮኒ ግን ፍቅረኛ እንደሆነ ታውቃለህ አይደል? አንቺ ይሄ የሰውን ሰው ካልሰጣችን ብሎ ድርቅ የሚባልበት የቃቃ ጨዋታ አይደል? ማቲ እድሜ ልኩን የፍቅር ህይወቱን ከኔ ጋር ብቻ ነው የሚያሳልፈው ብለሽ እንዴት ታስቢያለሽ? ምን በቃ መማር እየፈለገ ከጓደኞቹ እኩል መሆን እየፈለገ እማዬ አንቺ ታመሽ እኔ እንዴት እማራለሁ ብሎ ከጓደኞቹ በታች ሆኖ ትምህርቱን ጥሎ ይኸው ለኔ ሲል ጎዳና ላይ ወጣ። ማዘሯ ይከፋት። ወይኔ በእናትህ ዮኒ ንገረኝ። ምንድን ነው ያልሽው? አሁን አልቄ እንዳልገልሽ እሺ? አትልቀቂ። አራዲዬ አንተ ምንድነው የነገር እኮ የሌለ እየባሰብህ ነው። ምንድነው? አቤት ህይወት፣ ሰው አይለካም በሽፋን የሚባለው ለካ ይሄ ነው። አንቺ ፈሪ ነው ምንለድ ምንድነው? ጊሊያር ነው ቴክስት የላከው። ቴሌግራም ላይ ገብተሽ የሆነ መልእክት ልኬሻለሁ። እኔ ምንድነው? እስኪ አምጪ ደግሞ ልኩ። ሀኒቾ አልከፈተም፣ ግን የሆነ ቀለበት ነገር ይመስላል። ምን? ቆይ ይሄ ልጅ ግን ምን ለማድረግ እየሞከረ ነው? ግልጽ እኮ ነው። ድቡቅ ጊሊያር ይጋፍ እንትሞ ብሎ ወጣ ማለት ምን እንደማደርጉ ደግሞ እኔ ነኝ የማውቀው። እሺ ሀኒቾ ወዴት ነው? እሺ አሁን ምንድነው የሚሻለኝ? እቺ ልጅ እኮ አፍቅረዋለች። ቆይ ምን ቢያስነካስ ነው ይሄን ያክል የታወረችው? ምን አገባኝ ብዬስ መተውስ አለብኝ? ኖ ይሄማ በፍጹም ሊሆን አይገባም። ምክንያቱም ሄሉ እህቴ ናት። እስከ መጨረሻው ዋጋ ከፍዬ ከዚህን ከፍ መንጋጋ ላላቅቃት ይገባል። ትምህርት ቤት በር ላይ ጠብቀኝና አብረን ወደ ቤት እንሄዳለን ስትኝ ገርሞኝ ነበር። ምን ነው ተገረመ? መቼም ስዕሎቼንና የስዕል ቦታዬን እንዴት እንደምወዳት ታውቂያለሽ አይደል? አዎ፣ ግን እኔ እኮ ላንተ አስቤ ነው። እንዴ? ያው ሁሌ ስዕል ቦታ ላይ ስለምታሳልፍ አንዳንዴም ደግሞ አየሪን ካብዬ ነው። ይሁንልሽ። እሺ። ይልቅ ውሎ እንዴት ነበር? ዛሬ ደግሞ ጉርሼና ሸራ ያለስማማ ብሎኝ እንዲሁ ሳምጥ ነበር ያልኩት። አየህ፣ አይምሮ ማረፍ ፈልጎ ነበር ማለት ነው። መሆኑ ነዋ። አንቺስ እንዴት ነበር ውሎ? ገና ነኝ። ከሌላ ጊዜው ምንም ማለት። ስለዚህ ያልነገርሽኝም ችግር ቢሆን በከፊል የተፈታልሽ ነው ማለት ነው። ችግሩ ባይፈታም ስሜቴን ግን ያሸነፍኩት ነው ማለት። ይሄን ጭዌ እንላፈው። ምን ነው ችግር አለ እንዴ? አይ ችግር እንኳን እኔ የምልህ በቃ ልብሴን ቀይሬ ልምጣና የሆነ ቦታ ብንሄድ ደስ ይላል። እሺ። ቆይ ግን አንተ ልጅ ምንድነው አላማ? የኔ ፍቅር ምን አጠፋው? ባክሮ እዛ ፍቅርን እዛ ፈልግ። ቆይ ምን ለማድረግ እየሞከርክ ነው? ይሄስ ምንድነው?
እንዴማ የሰርግ ቀለበት እኮ ነው እንድትመርጪ ነው የላኩልሽ። አንተ ያመሃል እንዴ? እንዴት? ምን እንዴት አለው? ከዚህ በኋላ ጠገቤ እንደደስ ላይ አልፈልግም አልኩ አይደል? ቆይ እሺ ቃላችንስ? ስለ ቃላችን እንደማስብ ከዚህ በፊት የነገርኩ መሰለኝ። እሱማ ነግረሽኛል፣ ግን ደግሞ አልተስማማንበትም። አለመስማማት መብት ነው። እኔ ግን ውሳኔን ወስኛለሁ። እሺ ቆይ እኔ ላይ እንደዚህ እንድትሆኚ ያደረገሽ ምክንያት ማወቅ እችላለሁ? ምክንያቱ አንድና አንድ ብቻ ነው። እሱም ብሩኬን ስለማፈቅረው። እሱ እኮ ከዚህ በኋላ ውሳኔውን ወስኗል። ብሩኬ የፈለገው ውሳኔ ቢወስን ስሜታዊ ሆኖ ነው። ካለኔ ግን መኖር እንደማይችል በደንብ አውቃለሁ። ቆይ እሺ እኔስ? እሱን አላውቅም፣ ግን ከዚህ በኋላ ጭራሽ አጠገቤ እንድደርስ አልፈልግም። በቃ? አዎ በቃ። ሀና አዝናለሁ፣ ልርቅሽ አልችልም። እስከዛሬ አፍቃሪ እንግዲያር ነው ያየሽው አይደል? እንዲህ በእልህ ከሆነ ግን የማታውቂው እንግዲያር ነው ማሳይሽ። ደህና ነህ? ደህና ነኝ። አንቺ እንዴት ነሽ? እኔማ ደህና ነኝ። ትላንትና ጠፍተህ እኮ በጣም አስጨነከን። በዛ ላይ ደግሞ ስልክ የራሱ ዝግ ነበር። ልክ ነሽ፣ ስልኬ ዘግቶ ነበር። ሶሲ እንዴት ነች? ተሻላት? ጤናዋ ደህና ነች፣ ግን ድሮ በማድረጓ በጣም ደብሯታል። አንተ ግን ደስ ብለዋል አይደል? ድብልቅልቅ ያለ ስሜት ነው እየተሰማኝ ያለው። እንዴት ማለቴ ከዚህ በኋላ ከኛ ጋር 12ኛ ክፍል መማሯ በጣም ደስ ብሎኛል፣ ግን ደግሞ ከላይፏ 1 አመት መቀነሷ በጣም ነው የደበረኝ። ትሰማኛለህ ዴቭ? ለ1 አመት ከአላማ መዘግየት ምንም ማለት አይደለም። ምክንያቱም ከናካቴው ከአላማቸው የሚሸሹ ብዙ ሰዎች አሉ። እሱስ ልክ ነሽ። ባይሆን ትናንትና እንዴት ነበር? ያው እንግዲህ ህይወት በተለመደው መልኩ ቀጥሏል። እንዴት? ያው እንግዲህ ብሩኬና ሀና በርቀት ፍቅራቸውን እየሞከሩት ነው። ፊዮሪና ብሩኬ ደግሞ ተጣልተዋል። እኔም ስልጠኔን አጠናክሬ ቀጥያለሁ እና በቃ ወዘተ 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 የሚለው ተመችቶኛል። ምን ላድርግ ብለን የኛ ላይፍ እኮ ወዘተ ሆነብኝ ነው። እውነትሽን ነው። ወዘተ የሆነ ላይፍ። ጸጊ ምን ተገኝቶ ነው እንደዚህ ደስ ያለሽ? ትናንት እንዴት ደስ እንዳለ። ምን ተፈጥሮ? ባለፈው ማኪያቶ የጠጣንበት ቦታ ከያሬድ ጋር ማለት ነው። ትናንትና ከክላስ መልስ አብረን ሂድ ብዬው አብረን ሂድ። ምን? አው ብታይ እንዴት ደስ የሚል ጊዜ እንዳሳለፍ። ሄሎ የምርሽ ነው? አይ ምሬን ነው። ቆይ ምን ነው ገረመሽ? አይ እንዲሁ ነው። እና እንዴት ነበር? አሪፍ ነበር በጣም። ሄሎ አንድ ነገር ሳትደብቂ ንገሪ። ምንድነው? ስለ ያሬድ የሚሰማሽን ነገር ማወቅ ፈልጋለሁ። ማለት ማለቴ ያሬዶ የሚወደድ ልጅ እንደሆነ አውቃለሁ እና ፎንቃ ምናምን መኳክሮሻል እንዴ? አረ አይዞሽ፣ እኔ እኮ ጓደኛሽ ነኝ። የፈለግሽው ልታጋሪኝ ትችያለሽ። እውነቱን ለመናገር ያሬድን ስቀርበው በጣም ደስ የሚልሽ ነው። የሆነ አንድ ላይ ጊዜ ስናሳልፍ ደስ ይለኛል፣ ያስቀኛል፣ ያጫውተኛል። አየሽ፣ እነዚህ ሁላ ነገሮች ሲገናኙ ከያሬዶ ፍቅር ይዞሻል ማለት ነው። የምርሽ ነው ጸኪ? አዎ ሄሉ፣ የምሬን ነው። ስለ አንድ ሰው ደጋግምሽ ማሰብ ከጀመርሽና ከሱ ጋር ስታሳልፊ ደስ የሚልሽ ከሆነ እሱ ስሜት ነው ፍቅር። እንደሱ እንኳን አይደለም፣ ግን አንድ ነገር ያሳስበኛል። ምንድነው? ቤዛ። ቤዛ ደግሞ ምልት የፍቅር ጥያቄውን ተቀብላለች። ይሄ ደግሞ ላንቺ ጥሩ አይደለም። በጊዜ ስሜትሽ የምታስተካክይ ጥሩ ይመስለኛል እኮ። ለቤዛ ብዬ? አዎ ለሷ ብዬ በፍጹም አላደርገው። ለምን? ምክንያቱም እሷ ጥያቄውን የተቀበለችው የሆነ ሴራ አስባ እንጂ ፈልገው እንዳልሆነ ስለማውቅ። ስለዚህ በመጀመሪያ ደረጃ እኔ ከያሬድ ፍቅር አልያዝኝም፣ ግን ደግሞ ቢይዘኝ ለቤዛ ብዬ በፍጹም አልተውም። ይሄኔ ነው መሸሽ። ላናግር ፈልጌ ነበር። ይቻላል። ያሬድ፣ አሁን የምነግርህን ነገር ልብ ብለህ ስማኝ። ምንድነው?
ሄለን እህቴ በጣም የምወዳት ጓደኛዬ እንደሆነች ታውቃለህ አይደል? አውቃለሁ። ግን አንተ አስበው ሆነ ሳታስበው ለቁማርህ መጠቀሚያ አድርጋታል። እዚህ ነገር ውስጥ አንቺም አለሽበት። ያሬድ ነገርኩ፣ ዝም ብለህ ስማኝ። እሺ ቀጥይ። እና አሁን የመጣሁት እሷን ከዚህ ስሜት ውስጥ ለማውጣት ራስን መስዋዕት እንድታደርግ ልጠይቅህ ነው። ምን አይነት መስዋዕትነት? በቃ የስካሁኑ እንዳለ ውሸት እንደሆነ ትነግራትና እሷን ከእንደዚህ ነገር ውስጥ ታውጣታለህ ማለት ነው። ውይ እንደሱ ማድረግ እንኳን ፈጽሞ አልችልም። ምክንያት እንደዚህ እንዳደርግ ገፋፋሽኝ አንቺ ስለሆንሽ እና የፈለገውን ነገር ብለሽ ከኔ እንድትርቅ ማድረግ ያለብሽ አንቺ ነሽ። አንተ ልጅ ያማል እንዴ? እኔን እንዳትሰማኝ አድርገህ ከመረዝካት በኋላ ምን እንድላት ነው የምትፈልገው? እሱን አላውቅልሽም። ደሞ ቤዛ እኔ ክፉም መጥፎም ሰው አይደለሁም። እሺ እንደዚህ እንዳደርግ ገፋፋሽኝ አንቺ ራስሽ ነሽ። ቆይ ልጅቷ ባንተ ምክንያት እንዴት እንደ ጠላት እንደምታይኝ ታውቃለህ አይደለ? እንግዲህ ቤዛ ምንም ልረዳሽ ባለመቻሌ በጣም አዝናለሁ። ቆይ ምንድን ነው ይሄን ያህል የሚያስጨንቀኝ? ነገሮችን ደጋግሜ ነግሬያት እምቢ ብላለች። ከሞላ እንደውም የራሷ ጉዳይ። መደመሪያ እንዴት አያት? በጣም ደስ የሚል ቦታ ነው። እኔ የምልህ ሄኒ፣ እስቲ ስለዛሽ ታምረኛ ፍቅረኛ ንገረኝ። ታምረኛ ነው ያልሻት? እሱማ ምን ጥያቄ አለው? ግን ለምን እንደዛ አልሻት? ምክንያቱም ብዙ ሴቶች ወንድን ለማማለል ስንት ተውበው ተሽቀርቅረው ይወጣሉ። እቺ ታምረኛ ግን በስብራቷ ማረከች። እውነት እይታሽ ይገርማል። ግን ደግሞ በዚህ ነገር ውስጥ ከሷ ይልቅ የኔ ይገርማል። እንዴት? ምክንያቱም ስንት አስደንጋጭ ውበት ያላቸው ሴቶች በዙሪያ እያሉ ጭብጥ ኩርምት ብላ ብቻ እሷን በማየቴ በሷ መሳቢያ አይደንቅም? እንግዲህ የወንድ ልብ እንደሱ ነው። እንዴት? ብዙ ጊዜ ሴቶች ወንድ ይማረክብኛል የሚሉትና ወንድ ልጅ የሚማረክበት የተለያየ ነው። ታብራሪያት? አንድ ሄዋን የምትባል ጓደኛ አለችኝ እና ስለ ጓደኛው የነገረችኝ ልንገርህ። ጓደኛሽ ስለ ጓደኛዋ የነገረችሽ? ሶስተኛ ወገን ሆነብህ አይደል? እንግዲህ ከዚህ በፊት የሴትም ሆነ የወንድ ጓደኛ ኖሮኝ አያውቅም። እሷ የመጀመሪያ ጓደኛዬ ነች። ይገርማል። አሁን መገረሙን ትተህ ነገርየው ልንገርህ ወይስ ይብራብህ? ኧረ ብትነግሪኝ በጣም ደስ ይለኛል። እኮ እንደሱ ነው የሚባለው። እሺ ለመስማት ዝግጁ ነኝ። እና ልጅቷ ቦይፍሬንዷ አምሮብሻል እንዲላት ማታደርገው ማትኳኳለው ማትቀባው ነገር የለም። እሺ። በሚያሳዝን ሁኔታ ግን እሱ አንድ ቀንም ቢሆን አምሮብሻል ብሏት አያውቅም። የኔ ቢጤ በሱ ፊት አማላይ ሆና ለመታየት የምታረገውን ጥረት አቆመች። ከዛ የሆነ ቀን ሰርፕራይዝ ሊያደርጋት በድንገት ወደ ሰፈሯ ሄደ። ከዛን እሷ በሽቲና በስሊፐር አላገኛትም መሰለ። ምን አላት? የኔ ቆንጆ ዛሬ ደግሞ እንዴት አምሮብሻል፣ እኔ ሴት ልጅ እንደዚህ ሆና ሳያት ነው የምማረከው አይላትም መሰለ። ሽንብዬ መቀመጥ ይቻላል? አንቺዬ ትላንትና ሳልጠይቅሽ አልተመቸኝም ነበር። እንዴት ሆንሽ? ማድረግ ያለብኝን አድርጌያለሁ። ምን አደረግሽ? ከዚህ በኋላ ይሄ ህፃን ጨዋታው ማቆም እንዳለበት አስጠንቅቄ ሆነ የመጣሁት። እነሱ ምን አለሽ? በሀሳብሽ ተስማማ? ቢስማማ ባይስማማ ነው ምን አገባኝ? ከዚህ በኋላ እንደሆነ ካቋም የሚመልሰኝ ነገር የለም። ኮበስ ሴት ልጅ ቆረጠች ይሉታል። እንደዚህ ነው ደግሞ እኮ አይገርምሽም? በዚህ እድሜ ቀለበት ምናጭ ብሎ ሲልክልኝ አይገርምም? እኔ ራሱ ማታ ሳስበው በጣም እየገረመኝ ነበር። በዛ ላይ ደግሞ ይከራከረኛል። ለማንኛውም ማንቹ በጣም ከትልቅ ፈተና ነው የተገላገልሹ። በስተመጨረሻም ቢሆን ትልቁንና አስፈላጊውን ነገር አድርገሻል። ግን ምን ያደርጋል ደግሞ ምን ቀረ? ብሩኬ ካልተረዳኝ እኮ የኔ ውሳኔ ከንቱ ነው። የብሩኬ ነገር እንኳን ችግር የለውም። እንዴት? እርግጥ ነው ብሩኬ በጣም ተናዶብሻል። ግን ደግሞ ባንቺ መቼም ቢሆን መጨከን አይችልም። የምርሽን ነው? ሄቡ የምሬን ነው ጓደኛዬ። ትንሽ ጊዜ ብቻ ስጪ፣ ብሩኬ ወደ አንቺ ይመለሳል። እስኪ የሚሆነው ማብረኛል። ለምንድን ነው የፈለከኝ? ስሜታዊ ሆኜ እጄን አንቺ ላይ በማንሳቴ በጣም መጸጸቴ እንድታውቂኝ ነው። ኧረ እባክህ የምሬን ነው ፊዮሪ፣ እኔ ትክክል አላደረኩ። ለዛም ነው ይቅርታ እንድታደርጊልኝ የምፈልገው። አንድ ነገር ልጠይቅህ? ይቻላል? አንተን ስላልኩ ስላፈቀርኩ
ፍቅሬን ያለሰሰስ ስለሰጠውክ ርካሽ መስዬ ነው እንደምታየ? በፍጹም ፊዮሪ፣ አንቺ የተለየሽና ክብር የሚገባሽ ሴት እንደሆንሽ ነው የሚሰማኝ። ስለዚህ ክብርህን በጥፊ ገለጽክልኝ ማለት ነው? እባክሽ ፊዮሪ ጸጸቴን አታብዢ፣ ይቅርታ አድርጊልኝ። ጥሩ ይቅርታ አድርጌልሃለሁ። ግን እባክህ አንድ ነገር እርዳኝ። ምንድን ነው? እባክህ በቃ ልርቅ ስሞክር አትቅረበኝ። አንተ የሌላ ሰው ነህ። ስለዚህ ወደ ኋላ አትጎትተኝ። እሺ፣ ግን አንቺን በእኔ የተነሳ የማይሆን ነገር ውስጥ ላለመግባት ቃል ግቢልኝ። ምን አይነት ነገር ውስጥ? ለምሳሌ አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። አንተ ልጅ ግን ዛሬ ስሜት ምንም ትክክል አይደለም። አውቃለሁ። ምክንያት አሁንም ቤዛ ናት አይደል? አዎ ቤዛ ናት። ቆይ እሺ፣ እሷ የፍቅር ጥያቄ ነው የማትቀበል ከሆነ አንተ እንደዚህ መሆን አለብን? አልተቀበለችም ብዬ እጅና አውጥሽ መቀመጣት ደግሞ ታውቂያለሽ ህይወት ያለሷ እንዴት እንደሚጨልም። የኔ አባቱ ዱሻ ሰማሽው? አየሽ አይደለም ምን ያክል ግን እንደሚወድሽ። እሱማ አውቃለሁ። እሺ ቆይ ምን አባቴ ላድርገው? ይኸውልሽ አሁን ደፈርቲና የምታስቢው ነገር ትናገሪያለሽ። እንደዛ ሳላስብ ቀርቼ ይመስልሻል እንዴ? ልናገር አስብና ከዚያ ያቅተኛል። ኧረ ቤዚቲ እንደዛ የሚባል ነገር የለም። አሁን ደፈርቲ ያለሽ። እኔ ምንም ያልገባኝ ነገር እሷ ምን ብታስነካ ነው ከእሷ ውጭ ሌላ ሴት የሌለ መስሎ የሚታይ? ሰማያለ ጸጋ፣ የትኛውም ሴት በየትኛውም መለኪያ ብትለካ ለእኔ እንደ ቤዛ የሚወድልኝ የትም የለም። ገባሽ? ያሬድ እሺ በለኝና እኔ ቆንጆ ሴት አንትቼ ላጣብስ። ከዛ እቺ ቤዛ የምትባል ልጅ እስከ መጨረሻው ከህይወቷ አጣ። በቃሽ! ቆንጆ ለምንድን ነው ስተውሽ ማትተኝ? ለምንድን ነው ከህይወቴ ማትወጪ? ያምሻል እንዴ? ምን ላድርግሽ? ምን ቀርቶሽ ነው እንደዚህ የምመጪ? ኧረ እባክሽ ልጁን ምን እያልሽ ስትመክሪው እንደነበር ያልሰማሽ ነው እንደሚመስልሽ? ደግሞ ምን ብዬ ስመክረው ነው የሰማሽው? እሷን ተዋትና ሌላ ቆንጆ ሴት ፈልጌ ያጣብሳለሁ ምናምን ስትይ ያልሰማሽ ነው የመሰለሽ? እና የፍቅር ጥያቄውን ማትቀበይ ከሆነ ልጁ ይሞት ነው ወይስ ቆሞ ይቅርልሽ? እኔ ቤዛ እያለሁ አይሞትምም ቆሞም አይቀርም። ገባሽ? እና ዝም ብሎ እየተጃጃለ እንዲኖር ነው የምትፈልጊው? እንደዛ እንዲሆንም አልፈልግም። እና ምን ይሁንልሽ? እሱን አሁን አሳይሻለሁ። እሺ እኮ አሳይኛ። ያሬድ ስማኝ፣ አሁንም ለኔ ያለ የፍቅር ስሜት አልተቀየረም? ቤዚ ደግሞ ምን ማለት ነው? የምጠይቅህን ብቻ መልስልኝ። ምን ነበር የጠየቅሽኝ? አሁንም ለኔ ያለ የፍቅር ስሜት አልተቀየረም ወይ ያልኩህ ነው። አዎ ቤዚ፣ እኔ ላንቺ ያለኝ ፍቅር መቼም ቢሆን ከልቤ አይጠፋም። ጥሩ፣ እንደዛ ከሆነ ጥያቄህን ማቅረብ ትችላለህ። የምን ጥያቄ? የፍቅር ጥያቄህን ነው። ምን ማለት? ቆይሽ እንዴት ብዬ? ባለፈው እንደጠየቅከኝ ብለህ ነው። እሺ እሺ ቤዚ፣ ወያ ያ ከልቤ አፈቅርሻለሁ እና ያላንቺ በፍጹም መኖር አልችልም። እባክሽ ፍቅር ጥያቄን ተቀበይ። እሺ እቀበልሃለሁ፣ ግን ደግሞ በሆነ ነገር ከተስማማን ብቻ ነው። አንቺ ጠይቀሽኝ ማንስማማበት ምንም አይነት ነገር አይኖርም። እርግጠኛ ነህ? በትክክል። ይልቅ ምን እንደጠየቅሽ? ከዚህ በኋላ አንተ ባለህበት በዙሪያ ሁሉ ጸጋ የምትባል ሴት ማትኖር ከሆነ የፍቅር ጥያቄህን እቀበልሃለሁ። ያ ካልሆነ ግን እንዳታስበው። ምን? አዎ ያሬድ፣
ከዚህ በኋላ ወይ ለኔ ያለህን ፍቅር ትመርጣለህ ወይ ደግሞ ከጸጋ ጋር ያለህን እህትነት ትቀጥላለህ ማለት ነው። ወይኔ በጋሽ ሞት ያሬድ እየጠበቅኩ ያለሁት ያንተን የመጨረሻ ውሳኔ ነው። እኔ ሁሉም ነገር አስጠልቶኛል፣ ሰልችቶኛል፣ ደክሞኛል። ገባ? ስለዚህ እየጠበቅኩ ነው። ቀጥል። ጸጋ አንቺ ለኔ መልካም እህቴ ነሽ። እስካሁን ለነበረም ጊዜ በጣም አመሰግናለሁ። ደግሞ ይሄን ውሳኔ በመወሰኔ እንደማትናደጅብኝ ተስፋ አደርጋለሁ። ያሬዶ የኔና ያንተ እህትነት እስከዚህ ብቻ ነው ማለት ነው? መልስልኝ እንጂ ለምንድን ነው ዝም የምትለው? በቃ ጸጋ ከዚህ በላይ ምንም ማለት አልችልም። እሺ እኔም በነበረ ቆይታ በጣም አመሰግናለሁ። ወይኔ ፈረሰኛ! እነዚህ ልጆች አጣመራቸው። በዚህ ነገር እውነት ነው? አዎ እውነት ነው። ያሬዶ እኔን በእናንተ ጉዳይ አሳሬን አልበላውም። አረ በልተሻል እንዴ? ማለት ቤቲቲ እኔ በእናንተ ጉዳይ አሳሬን አልበላውም? አረ በልተሻል። እና ታዲያ ምን መፍዘዝ ነው? ሞቅ ሞቅ ነው እንጂ። አምሯት ሸገኑ ፍቅር መግለጫው ዛሬ ነው ቀኑ ወይ እመኚኝ ቤዛ፣ ይህንን ፍቅር አታጣጥሚያት። እኔ ጸጋዬ ሳቅሽን ሳይውል ሳያድር ወደ ለቅሶ ቀይሬ እንባ በእንባ ባላደርግሽ እሱ አይደለሁም። ሀይ ሶሲ፣ እንዴት ነሽ? ምንም ደህና አይደለሁም። ብታይ እስካሁን ድረስ ጭንቅ እያለኝ ነው። ትናንት ደግሞ አላየሁሽም። አዎ ትናንት እኮ ከትምህርት ቤት ቀርቼ ነበር። ምናልባት የዮሲ ፍቅር ከቀለለልኝ ብዬ እኮ ነው። እና ተሳካልሽ? ወይ መሳካት! ጭራሽ ብሶብኝ ነው የመጣሁት። ይሄን ያህል? አዎ ይሄን ያህል፣ እንደውም ከምነግርሽ በላይ። ቆይ ግን ከዚህ ውበት መሀል የተደበቀውን 05 የሚባለውን ሰፈር እንድጠቁኝ ነበር። በመጀመሪያ ውበቴን ስላደነቅ በጣም አመሰግናለሁ። 05 ነበር የጠየቀኝ። 05 እዴ መድኃኒዓለም ውይ ቀስቴ ኧረ ና ያዘኝ ገደለች። ሶሪ ብራዘር አልችልም አልችልም። ኧረ ና እባክህ በፍሬ ቀለድም እባክህ ነው ያዘኝ። ውይ ገላኛለች እኮ እምቢ ስላልኳት እኮ ገና ለገና አልፈልግሽም ስላት እኮ ነው በራሴ። ልጅቷ ግን በጣም ደስ የምትል ልጅ ናት። አዎ ስለመታችኝ አይደል? አይ እኔ ራሷን ስለተከራከረች ነው ደስ ትላለች። በልተ ለማንኛውም ተነስ በተናና አይ ቦቸራ አይ ተነስ እሺ ና ውይ የሆነ ቦታ ወስዳችሁ አስቀምጡ። እስኪ ተነስ። መሄድስ እችላለሁ ብላችሁ ነው ልታመክነኝ? ባለዱላ ቁጭ መመርመርም አለብኝ። አንቀናለኝ አንድ ቁጭ ብድግ በቃ ተነስ። ቤዛን የሆነ ቦታ እናስቀምጣትና እኛ የምፈልጋት አይሻልም? ቦቼራ እንዳይደግሟት ደግሞ እሷንም በቃኛ የሆነ ቦታ ኧረ ነይ ያዥኝ እንዴ ምን ሆነ ነው? ፊትህ ልክ አይደለም። በሰላም ነው የፈለከኝ?
ምንም ሰላም የለም። ምንም ማታ እንቅልፍ ሳልተኛ ነበርኩት። እንዴ ለምንድን ያልተኛው? ሄለን ባለች ነገር የተነሳ ምንም ሰላም አጥቻለሁ። ምንድን ያለች? ምንድን ነው አዲስ የምትሆኝ? ትላንትና አብረን አይደል እንዴ ሰማነው? ሁሉን ነገር ላይ አይደል ነግረዋለሁ። ማም ነገር ያለች በጣም እንቅልፍ ነስቶኛል። አልገባኝም። ለኔ ተቆርቁረ ነው ወይስ ጠርጥረኸኝ ነው እንቅልፍ ያልተኛ? እሱን አላውቅም። ጠርጥረኸኝ ከሆነ ታዲያ ለምን ሄለንን ጠርተናት ምን ለማለት እንደፈለገች አንጠይቃት? አግኝቻት ነበረ፣ ግን ምንም ልትነግረኝ ፈቃደኛ አይደለች። ምናልባት የምትነግርህ ነገር ባይኖራት ይሆናል። እኔ ግን አይመስለኝም። ምን? ያ ማለት እኮ እኔን እየጠረጠርከኝ ነው ማለት ነው። ጸጋ፣ አላውቅም አልኩሽ እኮ። ያሬዶ ግን የምርህን ነው? እኔ ባንተ ላይ መጥፎ ስራ እንደሰራው ነው የምታስበው? እሺ ቆይ ሄለን ለምን እንደዛ አለች? እሱን እኔ በምን አቅላታለሁ? ታዲያሽ በተለያየ ጊዜ ታሬ፣ ቤዛ፣ ሹቻ በቅርብ ያለ ሰው ተጠንቀቅ ይሉኝ ለምንድን ነው? ያሬድ እሱንም አላውቅም። ምን አይነት ነገር ነው በፈጣሪ? ትሰማለህ ያሬድ፣ እኔ እናንተ ከተዋወቅን ጊዜ ጀምሮ አንተን ሊያጠቁ ከሚፈልጉ ሰዎች ስከላከልልህ ኖሬያለሁ። ጸጋ፣ እሱን እኮ አውቃለሁ። አሁን ግን ከኔ ይልቅ ሰዎችን ማመን ጀምረሃል። እሺ ጸጋ፣ እኔ ምን ላድርግ? እኔም እኮ በጣም ግራ ገባኝ። እሱን አላውቅልህም፣ ግን ደግሞ የእነሱን ወሬ እየሰማ መተስ ደነፋብኝ የቻልኩ ወንድምነትህን ብዬ ነው። ገባ? ምን ጸጋ፣ እኔ ነው እንደዚህ የምትናገሪኝ? አዎ ያሬድ፣ አለመታመን መጠርጠር እንዴት እንደሚያስጠላ አልገባ? እኔ እኮ ልጅ አይደለም። ምናልባት አርክሰ ያየኸኝ እህትነቴን የረሳኸው ሲቸግረኝ መጥቼ ብር ስለምጠይቅ ነው። አረ በጋሽ ጸጋ፣ ምን እንደምታወሪው? የተሰማኝን ነገር ነው የማወራው። እኔም እኮ ሰው ነኝ፣ ይሰማኛል። እሺ በቃ ይቅርታ። ከዚህ በኋላ አጠገብህ አልደርስም። ምን? አዎ ያሬድ፣ ቆም ብለህ ማሰብ ይኖርባል። እሺ ወዴት ነው? ከዚህ በኋላ ከማይምነኝና ከማይረዳኝ ሰው ጋር መቆየት አልችልም። ስፖርት ማልሰራ ነው ገላኛለች። ናሽ ቁጭ በይ ነው። አረ ይልቅ አንቺ ቁጭ በይ። እስቲ በቃ አንቺ ቁጭ በይና እኛ ዞር ዞር ብለን በቃ እኔ ጠቅጠቅ አድርጌ ይዘናት እንመጣለን። እስቲ ሻይ ቡና ምናምን አምጣች። ነፍሴ ነገር ካለ ግን ደውሉልኝ እሺ። የሆነ ነገር ቻልሽ ንቅንቅ እንዳትይ ደግሞ አንዱ ደግሞ ማሪ ግን ደውሉልኝ እሺ። ይዘና መጣ ንቅንቅ እንዳትይ። እኔ አላምንም። ቤዛ እንዴ ኪሩ፣ እዚህ ምን ታደርጋለህ? ደብዳቤ ልሰጥሽ። ምን? ቆይ አንቺ ራስሽ ምን ታደርጊያለሽ እዚህ? መጀመሪያ አንተ ንገረኝ። እኔ እኮ አላምንም። እየተከታተልከኝ ነው? ኧረ ቤዛ አረጋጊው። ደግሞ ለምን እንደምከታተልሽ? እኔ ከጓደኞቼ ጋር እኮ ፈታ ልል ነው የመጣሁት። የምርህን ነው? አዎ ቤዛ የምሬን ነው። ግን አንቺ ምን ሆነሻል? ፊትሽ እኮ ጥሩ አይደለም። እኔማ አንዲት ጓደኛዬን ፍለጋ ነበር የመጣሁት። ከማን ጋር? ከጓደኞቼ ጋር። ታዲያ የታል ጓደኞችሽ? አይ እኔን ሲደክመኝ እነሱ ሰፈሩን ሊፈልጉት ሄደው ነው። የምርሽን ነው? አዎ የምሬን ነው። እሱ እሺ። ግን ቤተሰቦችሽ እንዴት ፈቀዱልሽ? አይ ማሚ እዚህ የሆነች ጓደኛ አለቻትና የእሷ ልጅ ተማምና ነበር የላከች። ግን እሷ ስልኳን ብደውልም መጣው አለችኝ። አሁን ደግሞ ጭራሽ ስልኳ አይሰራም። ምን እንደማደርግም አላውቅም። እና እሺ ቆይ እኔ ምን ልርዳሽ? ምንድነው 05 የሚባለውን ሰፈር ታውቀዋለህ? ያው ብዙም አላውቀውም፣ ግን ጓደኞቼን ጠርተናቸው ሊያደርሱን ይችላሉ። እርግጠኛ ነህ ኪሩ? እርግጠኛ ነኝ። በቃ እንደዛ ከሆነ ለነቀስቲ ልደውልላቸውና አብረን እንሂዳ። ግን ማላስቸግር ከሆነ ኧረ ጣጣ የለውም። እሺ ና በቃ እዚህ ነው። አንተ በዚህ ጋር ነው ያለው። አንተ ያማል እንደ ሰውየው እኮ በስተቀኝ በኩል እኮ ነው ያለው እኮ እዛ ጋር ነው ያለው። ቀስቴ
ቆይ እናንተ ግን እንዴት ነው መግባባት የምንችለው? አሁን ሳልፈርሽ አብረኝ ትሄዳለህ ወይስ አትሄድም? ያማል እንዴ እኮ ወደ ፍቅር ሀይቅ የሚወስደው መንገድ እኮ ነው። ቆይ ደግሞ እሱ እንዴት አወቅኸው? ይፋጃል ያን ከነገር ስገምት በዚህ ነው በቃ የሚሆነው። ፍቅር ሀይቅ እንዲህ ነው የሚሆነው። ቆይ አንተ ልጅ ዶሮ የበግ ነጋዴ ነበርክ ልበል? እንዴት እንደዛ አልክ? ሁሉ ነገር ግምት ሲሆንብኝ ነዋ። ታው ግን ቀስቴ ታው ችግሬ ብዬ ከዛ ድረስ ተንከራትቼ በመጣው እንዴት ትለኛለህ አንተ? ታው ቤዛ ደወለች። ሄሎ ቤዛ። ሄሎ ቀስቴ። አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። አንተ ልጅ ግን ዛሬ ስሜት ምንም ትክክል አይደለም። አውቃለሁ። ምክንያት አሁንም ቤዛ ናት አይደል? አዎ ቤዛ ናት። ቆይ እሺ፣ እሷ የፍቅር ጥያቄን የማትቀበል ከሆነ አንተ እንደዚህ መሆን አለብን? አልተቀበለችም ብዬ እጅና አውጥሽ መቀመጣል። ደግሞ ታውቂያለሽ ህይወት ያለሷ እንዴት እንደሚጨልም። የኔ አባቱ ዱሻ ሰማሽው? አየሽ አይደለም ምን ያክል ግን እንደሚወድሽ። እሱማ አውቃለሁ። እሺ ቆይ ምን አባቴ ላድርገው? ይኸውልሽ አሁን ደፈርቲና የምታስቢው ነገር ትናገሪያለሽ። እንደዛ ሳላስብ ቀርቼ ይመስልሻል እንዴ? ልናገር አስብና ከዚያ ያቅተኛል። ኧረ ቤዚቲ እንደዛ የሚባል ነገር የለም። አሁን ደፈርት ያለሽ። እኔ ምንም ያልገባኝ ነገር እሷ ምን ብታስነካ ነው ከእሷ ውጭ ሌላ ሴት የሌለ መስሎ የሚታይ? ትሰሚያለሽ ጸጋ፣ የትኛውም ሴት በየትኛውም መለኪያ ብትለካ ለእኔ እንደ ቤዛ የሚሆንልኝ የትም የለም። ገባሽ? ያሬድ እሺ በለኝና እኔ ቆንጆ ሴት አንትቼ ላጣብስ። ከዛ እቺ ቤዛ የምትባል ልጅ እስከ መጨረሻው ከህይወቷ አጣ። በቃሽ! ቆንጆ ለምንድን ነው ስተውሽ ማትተኝ? ለምንድን ነው ከህይወቴ ማትወጪ? ያምሻል እንዴ? ምን ላድርግሽ? ምን ቀርቶሽ ነው እንደዚህ የሚመች? ኧረ እባክሽ ልጁን ምን እያልሽ ስትመክሪው እንደነበር ያልሰማሽ ነው እንደሚመስልሽ? ደግሞ ምን ብዬ ስመክረው ነው የሰማሽው? እሷን ተዋትና ሌላ ቆንጆ ሴት ፈልጌ ያጣብሳለሁ ምናምን ስትይ ያልሰማሽ ነው የመሰለሽ? እና የፍቅር ጥያቄውን ማትቀበይ ከሆነ ልጁ ይሞት ነው ወይስ ቆሞ ይቅርልሽ? እኔ ቤዛ እያለሁ አይሞትምም ቆሞም አይቀርም። ገባሽ? እና ዝም ብሎ እየተጃጃለ እንዲኖር ነው የምትፈልጊው? እንደዛ እንዲሆንም አልፈልግም። እና ምን ይሁንልሽ? እሱን አሁን አሳይሻለሁ። እሺ እኮ አሳይኛ። ያሬድ ስማኝ፣ አሁንም ለኔ ያለ የፍቅር ስሜት አልተቀየረም? ቤዚ ደግሞ ምን ማለት ነው? የምጠይቅህን ብቻ መልስልኝ። ምን ነበር የጠየቅሽኝ? አሁንም ለኔ ያለ የፍቅር ስሜት አልተቀየረም ወይ ያልኩህ ነው። አዎ ቤዚ፣ እኔ ላንቺ ያለኝ ፍቅር መቼም ቢሆን ከልቤ አይጠፋም። ጥሩ፣ እንደዛ ከሆነ ጥያቄህን ማቅረብ ትችላለህ። የምን ጥያቄ? የፍቅር ጥያቄህን ነው። ምን ማለት? ቆይሽ እንዴት ብዬ? ባለፈው እንደጠየቅከኝ ብለህ ነው። እሺ እሺ ቤዚ፣ ወያ ያ ከልቤ አፈቅርሻለሁ እና ያላንቺ በፍጹም መኖር አልችልም። እባክሽ ፍቅር ጥያቄን ተቀበይ። እሺ እቀበልሃለሁ፣ ግን ደግሞ በሆነ ነገር ከተስማማን ብቻ ነው። አንቺ ጠይቀሽኝ ማንስማማበት ምንም አይነት ነገር አይኖርም። እርግጠኛ ነህ? በትክክል። ይልቅ ምን እንደጠየቅሽ? ከዚህ በኋላ አንተ ባለህበት በዙሪያ ሁሉ ጸጋ የምትባል ሴት የማትኖር ከሆነ የፍቅር ጥያቄህን እቀበልሃለሁ። ያ ካልሆነ ግን እንዳታስበው። ምን? አዎ ያሬድ፣ ከዚህ በኋላ ወይ ለኔ ያለህን ፍቅር ትመርጣለህ ወይ ደግሞ ከጸጋ ጋር ያለህን እህትነት ትቀጥላለህ ማለት ነው። ወይኔ በጋሽ ሞት። ያሬድ፣ እየጠበቅኩ ያለሁት ያንተን የመጨረሻ ውሳኔ ነው
እኔ ሁሉም ነገር አስጠልቶኛል፣ ሰልችቶኛል፣ ደክሞኛል። ገባ? ስለዚህ እየጠበቅኩ ነው። ቀጥል። ጸጋ፣ አንቺ ለኔ መልካም እህቴ ነሽ። እስካሁን ለነበረም ጊዜ በጣም አመሰግናለሁ። ደግሞ ይህን ውሳኔ በመወሰኔ እንደማትናደጅብኝ ተስፋ አደርጋለሁ። ያሬዶ፣ የኔና ያንተ እህትነት እስከዚህ ብቻ ነው ማለት ነው? መልስልኝ እንጂ ለምንድን ነው ዝም የምትለው? በቃ ጸጋ፣ ከዚህ በላይ ምንም ማለት አልችልም። እሺ፣ እኔም ለነበረ ቆይታ በጣም አመሰግናለሁ። ወይኔ ፈረሰኛ! እነዚህ ልጆች አጣመራቸው። ጊዜ ነገር እውነት ነው። እውነት ነው። ያሬዶ፣ እኔን በእናንተ ጉዳይ አሳሬን አልበላውም። አረ በልተሻል እንዴ? ማለት ቤቲቲ፣ እኔ በእናንተ ጉዳይ አሳሬን አልበላውም። አረ በልተሻል። እና ታዲያ ምን መፍዘዝ ነው? ሞቅ ሞቅ ነው እንጂ። አምሯት ሸገኑ፣ አምሯት ሸገኑ፣ አምሯት ሸገኑ። ፍቅር መግለጫው ዛሬ ነው ቀኑ፣ ዛሬ ነው ቀኑ። ወይ እመኝኝ ቤዛ፣ ይህንን ፍቅር አታጣጥሚያት። እኔ ጸጋዬ ሳቅሽን ሳይሉ ሳያድር ወደ ለቅሶ ቀይሬ እንባ በእንባ ባላደርግሽ እሱ አይደለሁም። ሀይ ሶሲ፣ እንዴት ነሽ? ምንም ደህና አይደለሁም። ብታይ እስካሁን ድረስ ጭንቅ እያለኝ ነው። ትናንት ደግሞ አላየሁሽም። አዎ ትናንት እኮ ከትምህርት ቤት ቀርቼ ነበር። ምናልባት የዮሲ ፍቅር ከቀለለልኝ ብዬ እኮ ነው። እና ተሳካልሽ ወይ? መሳካት ጭራሽ ብሶብኝ ነው የመጣሁት። ይሄን ያህል? አዎ ይሄን ያህል፣ እንደውም ከምነግርሽ በላይ። ቆይ ግን